አላህ አልሐሊም ማለት ታጋሽ፣ ትዕግስቱ ደግሞ ፍጹም የሆነ በባሮቹ ኃጢአትና ድንበር ማለፍ ላይ የማይቸኩል ይልቁንም ተውባ እንዲያደርጉ ጊዜና እድል የሚሰጥ ታጋሽ ጌታ ማለት ነው። አላህም እንዲህ ይለናል፣ ወዕለሙ አነላሃ የዕለሙ ማ ፊ አንፉሲኩም ፈሕዘሩሁ ወዕለሙ አነላሃ ገፉሩን ሐሊም። አላህም በነፍሶቻችሁ ውስጥ ያለውን የሚያውቅ መሆኑን እወቁ፣ ተጠንቀቁትም። አላህም መሐሪና ታጋሽ መሆኑን እወቁ ይለናል። አልሐሊም የምንሰራቸውን ወንጀሎች እያየና እየሰማ ጤናችንን አይቀማንም ወይንም ደግሞ ርዝቃችንንም አይነሳም። ይልቁንም ግን ወደ እርሱ እንድንመለስ በቸርነቱ ይጠብቀናል። ይህ ባህሪው ግን ከድክመት ሳይሆን ፍጹም ከሆነ ችሎታውና ፍጹም ከሆነ እዝነቱ የሚመነጭ ነው ማለት ነው። ታዲያ በዚህ ውብ የአላህ ስም ለመኖር እኛ ምን ማድረግ ይኖርብናል? የመጀመሪያው በተለያዩ የህይወት አጋጣሚዎቻችን ላይ ሰዎች ሲበድሉን ወይም ሲያስቆጡን ወዲያውኑ ከመፍረድ ይልቅ በሰዎች ስህተት ላይ የማንቸኩል ታጋሾች ልንሆን ይገባል ማለት ነው። በተጨማሪም ደግሞ የበደለንን ሰው ወዲያውኑ ከመቅጣትና ግንኙነቶችን ከማቋረጥ ይልቅ ከዛ ድርጊት በስተጀርባ ሊኖር የሚችለውን መልካም ምክንያቶች በማሰብ ነገሮችን በእዝነት እይታ መቃኘት ይኖርብናል ማለት ነው። በዋነኝነትም ግን ከታጋሾች ሁሉ ታጋሽ የሆነውን አላህ አልሐሊምን ይህንን ውብ ባህሪውን እንዳላብሰን ዱዓ ማድረግና መማፀን ይኖርብናል። ሰላም አለይኩም።